ከጠዋቱ 3 ሰዓት ተኩል ላይ በጭነት ሊፍት መኪና ወደ ሙዚየሙ ይደርሳሉ። በጥቂት ደቂቃዎች የሎቨር መስኮትን ሰብረው ወደ ውስጥ ይገባሉ። የእነሱ ዓላማ ሁላችንም እንደምናውቀው የሙዚየሙን ውድና እንቁ የተባሉትን አንዳንድ ጌጣጌጦች መስረቅ ነበር። ቆይ ግን እንዴት ሊሆን ይችላል? ለማመን በጣም ይከብዳል። በጠራራ ፀሐይ ከ10 ደቂቃ ባነሰ ጊዜ ውስጥ ይህንን የመሰለ ውድ ዘረፋ በጣም ከባድ ነው። ሰላም ውድ የአቤት እውቀት ቤተሰቦች፣ በዛሬው ቪዲዮ ፓሪስ ሉቭር ሙዚየም ውስጥ ምን እንደተፈጠረ፣ ምርመራዎች ምን እንደሚሉ፣ ከዛ ባሻገር ደግሞ አንዳንድ ያልተዘጉ የሚመስሉ ዶሴዎች ስላሉ እኛም በራሳችን ያው መላምቶችን በማስቀመጥ ለመረዳት እንሞክራለን። ከሁሉም በፊት ግን በቅድሚያ እንደሚታወቀው የእናንተ ትብብር ጥራት ያላቸውን ቪዲዮዎች እንድንሰራ ስለሚረዳ ላይክ ሼር በማድረግ ሰብስክራይብ በማድረግ ተባበሩን። ምችት ይበላችሁ። ብዙዎቻችን በዜናም በሶሻል ሚዲያም ስለዘረፋው ከሞላ ጎደል ያው ሰምተናል። ምን አይነት የሴኪሪቲ ክፍተትም እንደነበረበት እናውቃለን። ግን በተመሳሳይ ሰዓት ደግሞ የእነዚህን ውድ ጌጣጌጦችና የሌቦቹ መጨረሻ ከምን እንደደረሰ ምንም መረጃ የለንም፣ አናውቅም። እንደኔ በቅድሚያ ሙዚየሙን መረዳት አለብን። ምክንያቱም ብዙዎቻችን እንዴት እንደተሰራ የህንፃውን አቀማመጥ ምናምን ምን ያህል ትልቅ ነው የሚለውን ስለማናቅ ከሱን ጀምር። ከዛ ባሻገር ደግሞ ለምን ሌቦቹ እነዚህን ጌጣጌጦች ላይ ትኩረታቸውን አደረጉ የሚለውን እናያለን ማለት ነው። ሉቭር ማለት ከፈረንሳይ በጣም ፌመሱ ሙዚየም ነው። ምናልባት ከዓለማችን አንዱ መባል ይችላል። በአመት ከ8 ሚሊዮን በላይ ቱሪስቶች ይጎበኙታል። በውስጡ ጥንት የግብፅና ግሪክ ስልጣኔ አንስቶ እስከ ሞደርን ኤጅ ያሉትን ታሪኮች አቅፏል። እንደውም ምን ይባላል መሰላችሁ? እያንዳንዱን ቅርስ በ30 ሰከንድ ውስጥ ማየት ከፈለጋችሁ ሙሉውን ለመጨረስ ድፍን 100 ቀናቶች ያስፈልጋችኋል። አስቡት ምን ያህል ትልቅ ህንፃ እንደሆነ። ይሄ ሙዚየም በ3 ፓርት የተከፋፈለ ሲሆን አላ ሪሼሊው፣ አላ ሱሊ እና አላ ዴኖን ይባላሉ። የሚገርማችሁ አላ ሱሊ በመባል የሚታወቀው ቤዝመንት ላይ የሜዞፖታሚያ፣ የሲሪያ፣ የግብፅ ኮሌክሽኖች አሉ። ከነሱ መካከል ደግሞ የአክሱም ኢምፓየር ግኝቶችም አሉ። እነዚህም የመገበያያ እቃዎች፣ ሐውልቶች እናም አርኪኦሎጂካል ፍራግመንቶች ናቸው። ይህም በዘመኑ አክሱም ትልቅ አቅም ያለው ኢምፓየር እንደነበር እና ከሮማን ኢምፓየር ጋርም እንገበያይ እንደነበር እውቅናና ምስክር ይሰጣል። አቤቱ ከነሰነስከው እኮ ንቀት። ከሁሉም በላይ ደግሞ በጣም ዝነኛው የሙዚየሙ ፓርት አላዴኖ ነው። ታዋቂው የሊዮናርዶ ዳቪንቺ ሞናሊዛ ስዕል ራሱ እዚህ ነው የሚገኘው። ዘረፋውም የተከናወነው በዚህ ስዕል ቅርብ ርቀት ላይ ነው። 9 ዲስፕሌይ አሉ። ሁለቱ ማለት 4ኛና 5ኛ ላይ ካሉ ዲስፕሌዎች በጣም ውድና እንቁ የሆኑትን ጌጣጌጦች ይዘዋል። ማለቴ ይዘው ነበር። እንደውም እነዚህ ተሰረቁ የተባሉት ዳይመንዶች ወደ 101 ሚሊዮን 650 ሺህ ዶላር ወደ 88 ሚሊዮን ዩሮ ማለት ነው። መቼስ ሁላችንም የዚህን ያህል ዋጋ የሚያወጣ ቅርስና ማዕድን ሊደረግለት የሚችለውን ጥበቃና እንክብካቤ ያው መገመት አይከብደንም። እስኪ ለማንኛውም የሴኪሪቲ ሲስተሙ እንዴት እንደሚሰራ እንየው። ሉቭር ውስጥ 2 አይነት የጥበቃ ወይንም ሰርቪሊያንስ ሲስተሞች አሉ፣ ኢንተርናል እና ኤክስተርናል። ኢንተርናሉ በአላርምና በካሜራ ይጠበቃል እና ምንም አይነት የማይጥም እንቅስቃሴ ካለ ካሜሮቹ ለሚቆጣጠሩት አካል ምልክት በመስጠት በአፋጣኝ እርምጃ ይወስዳሉ። ይሄ ማለት ግን 24 ሰዓት ካሜሮቹን ቁጭ ብሎ የሚከታተል ሰው አለ ማለት አለ። ነገር ግን የአላርም ምልክት ነው ሲሰጥ ሄደው የሚከታተሉት። ይሄ ደግሞ ኢመርጀንሲ በሚገጥም ጊዜ ፈጣን ውሳኔ ለመውሰድ ጊዜ ፈጅባቸዋል እና ይቺ ለሌቦቹ እንደ አድቫንቴጅ ነች። ሌላኛው ቅሌት ደግሞ በውስጡ የሚገኘው የካሜራ ቁጥር በቂ አለመሆን ነው። እንደ አንዳንድ የፈረንሳይ የዜና አውታሮች ሪፖርት እንደሚለው ከሆነ 60% የሚሆነው የአላ ሱሊ እና 70% የሚሆነው የአላ ሪሼል ህንፃ የካሜራ ሽፋን የላቸው። ይሄ ማለት በጣም አደጋ ነው። ስለ ኤክስተርናሉ ካወራን ደግሞ የባሰበት ነው። ለጊዜው ስንት ካሜራ እንዳለ አልተረጋገጠም። ነገር ግን በጣም ያነሰ ቁጥር እንዳለ በጋዜጦቻቸው እየጠቀሱ ይገኛሉ። በሙዚየሙ ፕሬዚዳንት ሎራንስ ዴካ የተረጋገጠው ዝርፊያው በተፈጸመበት መስኮት በኩል አንድ ካሜራ እንደነበርና ፊቱ ግን ወደ ምዕራብ አቅጣጫ የዞረ መሆኑን ተከትሎ እነሱ ሊያገኛቸው አልቻለም። ስለዚህ ያው ሌቦቹ ይህንን ክፍተት እንደሚያውቁ ግልጽ ነው ማለት ነው።
ክስተቱ እንዲህ ነበረ። ስለ ዘረፋው ስናወራ ጠዋት 3 ሰዓት ተኩል ላይ 4 ሌቦች በ2 ስኩተር እና በአንድ የተሰረቀ የጭነት ሊፍት መኪና ሎቨር ይደርሳሉ። መኪናውም ከተማ ውስጥ ያው በስፋት የሚገኝ የቤት ዕቃ ማጫኛና ማውረጃ ስለሆነ የተለየ ትኩረት የሚስብ ነገር አልነበረው። በጊዜው ሙዚየሙ በእድሳት ላይ ይገኝ ነበር። እነዚህ ሌቦችም ከምንም በላይ እንዳይጠረጠሩ የሚያደርጋቸውን አንጸባራቂዋን ቢጫ የስራ ቢብስ ለብሰው ነበር። ይቺ ቢብስ ማለት ያው ሁላችንም እንደምናውቀው ባለሙያዎች የተፈቀደላቸው የህግ አካሎች ምናምን የሚለብሱት ነገር ነው እና አይምሯችን አውቶማቲካሊ የሚያስበው ያው የተፈቀደላቸው ሰዎች ናቸው ብሎ። ለማንኛውም አንድ ጊዜ ከደረሱ በኋላ ስርቆቱ ጭራሽ እንዳይጠረጠር መኪናውን በኮን ከበቡት። መቀጠልም 2 የሚሆኑ በፍጥነት ሊፍቱ ላይ በመጫን ወደ ላይ በመውጣት 3 ሰዓት ከ34 ላይ ግራይንደር በመጠቀም መስታወቱን ይሰብራል። ይሄን አላርሙ ይጮሃል። በሰዓቱ እዛው ክፍል ውስጥ ቱሪስቶች ይገኙ ነበር። ዘረፋው በተፈጸመበት ክፍል ውስጥ 5 የጥበቃ ኃይሎችም ነበሩ። የባህል ሚኒስቴር እና የኒውዮርክ ታይምስ እንደጠቀሰው እነዚህ የጥበቃ ኃይሎች በወቅቱ ትኩረታቸው ከሌቦቹ ይልቅ የሰዎቹ የቱሪስቶቹ ደህንነት ላይ እንደነበር ነው። ይህንንም ተከትሎ ሌቦቹ ያለምንም መረበሽ 4ኛውንና 5ኛውን ዲስፕሌይ ሰብሮ አላርሙን ድጋሚ በማስጮህ በሽርፍራፊ ሰከንዶች ውስጥ ውድ ቫልዩ ያላቸውን ጌጣጌጦች ይወስዳሉ። ከዛም 3 ሰዓት ከ36 ላይ ፖሊስ በፍጥነት ይጠራል። ሌቦቹ ግን 3 ሰዓት ከ38 ላይ በገቡበት መስኮት በፍጥነት ይወርዳሉ። እንደውም ከሁለቱ አንደኛው መኪናውን ለማቃጠሉላ ሞክሮ ነበር፣ ያው አሻራ ለማጥፋት። ነገር ግን አንድ የፖሊስ ኃይል ሊይዘው ተቃርቦ ስለነበረ ሊያስቆመው ችሏል። ያው ትሎ እንትኑ ቤንዚልና የሚያቃጥልበትን ዕቃ ሮጦ አምልጧል ማለት ነው። እንዲህም ሆኖ ሌቦቹ በ2 ስኩተር 2 ሆነው ያው በደቂቃዎች ከአይን ይሰወራሉ። በፓሪስ ባለው ክራውድ ውስጥ ማግኘት እነሱን በጣም ከባድ። በዚህ ሚሽን እና ግርግር መሃል ሌቦቹ አንዳንድ እቃዎችን ሊጥሉ ችለዋል። ልክ እንደ ግራይንደር፣ ቤንዚን፣ ጓንት እና ዋኪቶኪ ምናምን የመሳሰሉትን። ከዛ ባሻገር ደግሞ የኢምፕረስ ወይንም እቴጌ በአማርኛ ኤጄኒያን ኮሮና ሊወድቅባቸው ችሏል። ብቻውን 1354 ዳይመንዶችን እና 1136 የአበባ ቅርጽ ያለውን ዳይመንድ ይይዛል። አውቀው ይሁን የጣሉት ወድቆባቸውን የታወቀ ነገር የለም። ነገር ግን የተረፈው ብቸኛ ሀብት ነው። ያው ቢጎዳም ቅሉ። አሁን እሺ ስለ ዘረፋው የሆነ አይዲያ ወስደናል። ሌቦቹ ቆይ እነዚህን ውድ ጌጦች ወደ ገንዘብ እንዴት ነው የሚቀየሩት? እስኪ በዚህ ዙሪያ ላይ ደግሞ እንወያይበት። እንደምናውቀው በጣም የከበሩ ማዕድናት ስለያዙ እንደ ማንኛውም ጌጥ አይሸጡም። ስለዚህ አቅልጠው ነው ሊሆን የሚችለው። እንደዛ ከሆነ ደግሞ የተባለውን ያህል ቫልዩ አያወጣም። ወይ ደግሞ እነዚህን ኮሌክሽን ሜይ ቢ የሚሰበስብ ባለ ሀብት ካለ ያው እንደሱ አይነት ቦታ ላይ ሊገኝ ይችላል እንጂ አቅልጠ ከሸጥከው እየተባለለትን $1,000,000 ወጪ ላያገኝ ይችላል። በጣም የሚያሳዝነው ነገር ይሄ ሙዚየም ኢንሹራንስም የጠበቀ የሴኪሪቲ ሲስተምም እንደሌለው እየተነገረ ነው። እሱም የሆነበት ምክንያት የግለሰብ አለመሆኑን ተከትሎ ነው። ያው ፐብሊክ ነገር ነው በሚለው እንጂ ኢንሹራንስ ቢኖረው ኖሮ በአፋጣኙ የመገኘት ቻንሱ ይጨምራል። ለሚጠፋውም ንብረት ያው ካሳ ይኖር ነበር ከሚለው አንግል በመነሳት ነው። መጨረሻ ላይ የወጡ ዘገቦች እንደሚሉት ከሆነ 4 ሰዎች ከዝርፊያው ጋር በተያያዘ በይፋ ክስ ተመስርቶባቸዋል። ሲቢሲ ኒውስ እንደጠቀሰው ደግሞ በርካታ ሰዎች በቁጥጥር ሲውሉ ከነሱ መካከል አንድ የ38 ዓመት ሴት በተባባሪነት ተቀላቅላለች። ሬተርስ ደግሞ መርማሪዎች ያሉትን እንደገለጸው ከሆነ ሌቦቹ የተደራጁ ወይም ፕሮፌሽናል ዘራፊዎች ሳይሆኑ ዝም ብሎ የመንደር ሌቦች ናቸው። ነገር ግን ትልቅ ዘረፋ ላይ ተገኙ። ከዛም ባለፈ 2 ተጠርጣሪዎች ኦክቶበር 25 ላይ ተይዘዋል። አንደኛው እንደውም በፓሪስ ኤርፖርት ሊያመልጥ ሲል፣ ሌላኛው ደግሞ ፓሪስ ዳርቻ ላይ ነው የተያዘው። አንዳንድ የፈረንሳይ የዜና ምንጮች ደግሞ እንደሚሉት ከሆነ የቪዲዮ ሰርቪሊያንስ ሲስተሙ ራሱ በጣም የሞተ ፓስወርዱ በጣም የወረደ ፑር የሚባል አይነት መሆኑ ነው። እንደውም ፓስወርዱ ራሱ ምን እንደሆነ ታውቃላችሁ? በቃ በጣም የወረደ ከመሆኑ የተነሳ የራሱ የህንፃው የሙዚየሙ ስም ነው ሎቨር። እና ያሳዝናል። እኛ ሀገር እኮ ካፌ የዋይፋይ ፓስወርድ ራሱ በዚህ ልክ አይቀርም። ለማንኛውም ለዛሬ የነበረን የክፍለ ዘመኑ ፈጣንና ውድ ዘረፋ ይህን ይመስላል።
ቪዲዮን እንደወደዳችሁት ተስፋ እናደርጋለን። እስከ ቀጣይ ቪዲዮ ይመቻችሁ። ባባይ ቻው። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ምናምን አጥለቅልቁት። ይመቻችሁ። ሰላም